ሰላም ጤና ይስጥልን እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። ዛሬ ያው የምናወራው ስለ የመጀመሪያ እርዳታ ነው ወይም ደግሞ ፈርስት ኤድ የሚባለው ለተለያየ አይነት ነገሮች ሃይላይት ሙሉውን ዛሬ ትንሽ እኒና ከዛ ለየብቻው እያንዳንዱን ደግሞ እንዴት ማድረግ እንዳለብን ሁሉንም እናያለን ማለት ነው። ዛሬ የሁሉንም የመጀመሪያ እርዳታ ለምሳሌ አሁን እንዴት ነው አንድ ሰው ወድቆ ከተገኘ ወይም ደግሞ የሚደማ ሰው ከሆነ ወይ የታነቀ ሰው ሊሆን ይችላል። ለተለያየ አይነት ሰዎች የመጀመሪያ እርዳታዎችን እንዲሁ ሃይላይት በትንሹ እናደርጋለን ማለት ነው። አሁን ለምሳሌ ወይ አንድ ሰው ወድቆ ከተገኘ ምንድነው መጀመሪያ ላይ ማድረግ ያለብን የሚለው ነገር አለ። ዶክተር ኤቢሲ የሚባል ነገር አለ። ይሄ ዶክተር ኤቢሲ ማለት ዲ የመጀመሪያው ዲ ሪፕሬዘንት የሚያደርገው ዳንጀር ነው። ዳንጀር ማለት አሁን ለምሳሌ አንድ ሰው ወድቆ ከተገኘ እዛ አካባቢ ያለውን እሱ ላይ ምናልባት አሲድ ተደፍቶ ሊሆን ይችላል፣ በጥይት ተመቶ ሊሆን ይችላል። ዳንጀሮቹን እሱ አካባቢ እሱን እየጎዳ ያለውን ነገር ማየት አለብን። ከዛ ቀጥሎ ደግሞ ምናልባት እኛን ሊያጠቁ የሚችሉ ነገሮች አለ ወይ ብለን ማየት አለብን። እሳት እየነደደ ሊሆን ይችላል። ሌላ ዳንጀር እኛን ሊያጠቃ የሚችሉ ነገሮች ሊኖር ይችላል ማለት ነው። ስለዚህ እነኚህ ነገሮችን መጀመሪያ ማየት አለብን ማለት ነው። ከዛ ደግሞ እሱ ሰላም ከሆነ በኋላ ሄደን ማናገር አለብን ማለት ነው። የሚናገር ከሆነ ጥሩ፣ ካልተናገረ ደግሞ አየር አለ በአፍንጫ አለ ወይ የለም የሚለው ነገር፣ ደረቱ የሚንቀሳቀስ ከሆነ ንፋስ አየር ሲያስገባና ሲያስወጣ ደረት ስለሚንቀሳቀስ እንደዚህ አይነት ነገሮች ሲኖር ወይ ደግሞ በእጅ ስስ ስለሆነ በዚህ አካባቢ አፍንጫው አካባቢ አየር እንደሚገባና እንደሚወጣ ቼክ ማድረግ አለብን ማለት ነው። እሱ ካለ ጥሩ ነው ማለት ነው። ስለዚህ ከዛ በኋላ ደግሞ ምናልባት ፐልስ የሚባል ነገር አለ። በእጃችን እንደዚህ አድርገን እዚች አካባቢ ስንነካ የሚመታ አይነት የልብ ምት ይሰማል። እሱ አለ ወይ የለም የሚለው ነገር ወይም ደግሞ እዚች አካባቢ ቼክ በማድረግ የሚመታ የልብ ምት ካለ ጥሩ ነው። ከሌለስ ምንድነው የምናደርገው የሚለውን ነገር ለእያንዳንዱ ለብቻ በጣም ብዙ ቶፒክ ስላላቸው ግን ያው እነኚህ አይነት ነገሮች ቼክ ማድረግ አለብን ማለት ነው። እንዲህ አይነት ነገሮች ካለ በጊዜ ቅርብ የሆነ ሆስፒታል መውሰድ አለብን ማለት ነው። አሁን ይሄ የመጀመሪያ ላይ ሰው ወድቆ ከተገኘ ልናደርገው የምንችለውን ነገሮች ናቸው። አሁን ለምሳሌ አንድ ሰው በጣም ወይ ቢላዋ ሊሆን ይችላል በተለያየ አይነት ነገር ተቆርጦ እየደማ ያለ ሰው ፔሸንት ምንድነው መጀመሪያ ላይ ማድረግ ያለብን የሚለው ነገር፣ አሁን ለምሳሌ እጁ ተቆርጦ እዚህ አካባቢ ደም እየፈሰሰ ከሆነ መጀመሪያ ላይ ማድረግ ያለብን ፕሬዠር የሚባል ነገር አለ። በንጹህ ጨርቅ ሊሆን ይችላል ወይም በጉዝ እዛ የሚደማበት ቦታ በፕሬዠር በጣም በኃይል መያዝ አለብን። ከዛ ከፍ ማድረግ አለብን ማለት ነው። እዛ የሚደማ ቦታ ወደ ላይ ከፍ ሲደረግ ወደዛ የሚሄደው ደም ስለሚቀንስ ደም መፍሰሱ ይቀንስልናል ማለት ነው። ስለዚህ ፕሬዠር ወይ ደግሞ ጫን አድርገን እጁን ከፍ የሚደማ ቦታ ማድረግ አለብን። ቢያንስ ለ5 ደቂቃ እንደዛ ቼክ እናደርግና ከቆመ ጥሩ ነው። ካልቆመ ደግሞ ምንድነው የምናደርገው? ከዛ እንትን ማድረግ እንችላለን። ቶርኒኬት የሚባለው ትንሽ ከፍ ብለን ከሚደማ ቦታ ማሰር ነው ያለብን ማለት ነው። ካሰርነው በኋላ ዝም ማለት የለብንም። ቀጥታ ወደ ሆስፒታል መሄድ ስላለበት ከዛ ያሰርነውን ነገር ቢያንስ በየ15 ደቂቃ መፍታት ነው ያለብን። ፈተን ትንሽ ደም ከዛ በታች ያሉ ነገሮች ደም ማግኘት ስላለባቸው ከ15 ደቂቃ በላይ ከቆየ ጋንግሪን ወይም ደግሞ እጁ ከዛ በታች ያለ እጅ ሊጠቁር ይችላል ማለት ነው። በየ15 ደቂቃ እየፈታን ሆስፒታል እስክንደርስ እንደዛ ማድረግ አለብን ማለት ነው። ሌላው ደግሞ
ኢመርጀንሲ እንትኑ ስኔክ ባይት ወይም ደግሞ የእባብ ንክሻ ነው። አንድ ሰው በእባብ ከተነደፈ ምንድን ነው ማድረግ ያለብን መጀመሪያ ላይ የሚለው ነገር አንደኛ ፔሸንቱን ካልም ማድረግ አለብን። ፔሸንቱ እንዲረጋጋ ማረጋጋት ነው ያለብን ማለት ነው። ከዛ በኋላ እግሩ ላይ ከሆነ የተነደፈው ስለዚህ እግሩ እንዳይንቀሳቀስ የተነደፈውን እግር እንቅስቃሴ ማቆም ሙሉ በሙሉ ማለት ነው። ያው እንቅስቃሴ ባለ ቁጥር ደም ዝውውር በጣም ስለሚኖር እዛ አካባቢ ያለው አሲድ ወደ ልብ ወይም ደግሞ ወደ ሰውነት የመሰራጨት ቻንሱ ከፍተኛ ስለሆነ እንቅስቃሴውን ያንን የተነደፈውን ቦታ ሙሉ በሙሉ ማቆም ነው ያለብን። ከዛ ውጪ እዛ አካባቢ ያለው ሪንግ ወይም ደግሞ ብረት ነገር ካለ የተደረገ ብራስሌቶች ምናምን ካለ ማውጣት ነው ያለብን። ለምን ሊያብጥ ስለሚችል በኋላ ችግር ሊያመጣ ስለሚችል እሱን በጊዜ ማውጣት ነው ያለብን ማለት ነው። ከዛ ውጪ ቶርኒኬት ወይም ደግሞ እጁ ላይ በተነደፈበት ቦታ ላይ በጨርቅ ማሰር ወደ ደም እንዳይሰራጭ በሚለው በጨርቅ ወይም ደግሞ በተለያየ አይነት ነገር ማሰር። በዛውም ደግሞ መርዙም ከዛ ውስጥ በአፍ መምጠጥ እንደዛውም ደግሞ እባብ ሲነደፍ በደም ሲፈስ ደግሞ መርዙ ይወጣል በሚለው ሌላ ቦታ ሄዶ መቁረጥ በፍጹም የተከለከለ ነው ማለት ነው። ማድረግ ያለብን ፔሸንት ሰውየውን ማረጋጋት ነው ያለብን። ከዛ ደግሞ ያንን የተነደፈበትን ቦታ እንቅስቃሴ አለማድረግ ሙሉ በሙሉ። ከዛ ደግሞ እዛ አካባቢ ያለው ብረታ ብረት ካለ እጁ ላይ ደግሞ እግሩ ላይ እዛ የተነደፈበት ቦታ ካለ እሱን በጊዜ ማውጣት ነው ያለብን። ከዛ አረጋግተን ቀጥታ ወደ ሆስፒታል ነው መሄድ ያለበት ማለት ነው። ሌላኛው ደግሞ በእሳት የተቃጠለ ሰው ነው። በተለያየ አይነት ሳሌዎች ላይ ኤሌክትሪክ ሊሆን ይችላል። በተለያየ አይነት ሚንስ የፈላ ውሃ ተደፍቶበት ሊሆን ይችላል። የተቃጠለን ሰው ምንድን ነው መጀመሪያ ላይ ማድረግ ያለብን የሚለውን ነገር አሁን አንድ ሰው በእሳት ከተቃጠለ ቢያንስ ለ20 ደቂቃ ውሃው እዛው አካባቢ ላይ ማፍሰስ ነው ያለብን። ኩል እንዲቀዘቅዝ ቢያንስ ለ20 ደቂቃ ውሃውን እዛ አካባቢ ማፍሰስ ነው ያለብን። እዛ አካባቢ ደግሞ ጌጣጌጦች ነገር ብረታ ብረት፣ ላስቲክ ምናምን የተለያየ አይነት ነገር እጁ ላይ እግሩ ላይ ካለ ማውጣት ነው ያለብን። ለምን እብጠት ሊመጣ ይችላል ከዛ በኋላ ስለሚያስቸግረን በጊዜ ማውጣት አስፈላጊ ነው። ከዛ ውጪ ደግሞ በንጹህ ጨርቅ ከቨር መደረግ አለበት። ከዛ ውጪ ደግሞ ይሄ ቱዝ የጥርስ ብሩሽ ቅባት የተለያየ አይነት ነገር እዛ ጋር ማድረግ ወይም መቀባት በፍጹም የተከለከለ ነው ማለት ነው። ኢንፌክሽን ስለሚያባብስ እንደዛ አይነት ነገሮች ማድረግ የለብንም። ከዛ በኋላ ወደ ሆስፒታል መውሰድ አለብን ማለት ነው። ሌላኛው ደግሞ የምጥል በሽታ ያለባችሁ ልጆችም ደግሞ ሰዎችም ሊሆኑ ይችላሉ። አንድ ሰው ወድቆ እየተንቀጠቀጠ ሲዝ የሚያደርግበት ታይም ምንድን ነው እኛ ማድረግ ያለብን የሚለው ነገር አንደኛ ላይ እዛ አካባቢ ያለውን ብረታ ብረቶች እሱ ሊጎዳ የሚችሉ ነገሮችን ከአጠገቡ ማንሳት ነው ያለብን። እንደዛውም ደግሞ ሌላኛው ሲንቀጠቀጥ እንዳይንቀጠቀጥ በእጃችን መያዝ አያስፈልግም። ይንቀጥቀጥ ምንም ችግር የለውም። እዛ አካባቢ ያለውን ብረታ ብረት እሱ ሊጎዳ የሚችለውን መያዝ ነው ማንሳት ነው ማለት ነው።